ዛሬ እንደምታውቁት አላህ Subhanahu Wa Ta'ala ካዘነላቸው አባቶቻችን ውጭ አላህ ካዘነላቸው ወንድሞቻችን ውጭ ሴት እህቶቻችን እንደ ትራንስፖርት ውጭ ሀገር እየላኩ እንደ መኪና የሚጠቀሙባቸው አባትና ወንድሞቻችን አሉ ማከላችን ላይ ዛሬ አንድ አባት አንድ ወንድም አንድ በሬ ውጭ ላይ አሳድር ቢባል አያሳድር ሴት እህቶቻችንን ሀገር ለሀገር ኮንትራት አቀብሎ ገንዘብ የሚቀበሉ አባቶች አማመላ ምን መልስ ልሰጡ ነው ሴት እህቶቻችንን በየሀገሩ እየሸመታችሁ ገንዘብ ምትበሉ ወንድሞች አባቶች አላህ ዘንድ ምን መልስ ሆናችኋል ሴት እህቶቻችሁን ማትቆጣጠሩ ወንድሞችና አባቶች ምን መልስ አላህ ዘንድ ልሰጡ ነው ሰንቶቻችንን ሴት እህቶቻችን ላይ ዝሙት እየተሰራ ያየን አይተን ዝም ምንለው ስንት የሙስሊም አባቶች ልጆቻቸውን ትዳር ከልክሎ ልጁ አይሆንሽም ጠማማ ነው እያሉ እህቶቻችን በየአረብ ሀገሩ በየዩሮፑ በየትራንስፖርቱ በየካፌው ገንዘብ የሚቀበሉባቸው አባቶቻችን አሉ አማመላህ ምን መልስ ልሰጡ ነው ያለ ማህረም ሀገር ከሀገር የምታሸጋግሩ አባቶቻችን አላህ ዘንድ ምን መልስ ይሆናችኋል በህይወቷ የምትጫወቱ በእድሜዋ የምትጫወቱ ከባዳ ጋር አቀብላችሁ ልጃችሁን ሳታገኙ የምትሞቱ አባትና ወንድሞች አላችሁ ስንትና ስንት የአላህን ሸሪዓ የነቢዩን ዲን የበላይ ማድረግ የሚችሉ እህቶቻችን በየኳታሩ በየዱባዩ በየዩሮፓ ሀገሩ የሚልኩ ስንትና ስንት ወንድምና አባቶቻችን አሉ አሁን ጭራሽ አልፎ ተርፎ ሙስሊም እህቶቻችን ላይ መጥፎ ጥርጣሬን ሰው ጠርጥሮ ሲያበቃ በአሁኑ ሰዓት ልጃገረድ የሆነች ሴት ማግኘት አይቻልም ብሎ የሚያወሩ ሰዎች አሉ ማከላችን ላይ ይህንን የሚያደርጉት ማናቸው አባቶቻችን ናቸው አላህ ዘንድ ትጠየቃላችሁ አማና ነው ልጅ አማና ነው ውጭ ሀገር አትላኩ አላህን ፍሩ ሴቶችም አላህን ፍሩ ውጭ አትሂዱ ያለ ማህረም አይቻልም ሐራም ነው ነብዩ አለይሂ ሰላቱ ወሰላም لا يحل لامرأة تؤمن بالله واليوم الآخر أن تسافر مسيرة يوم وليلة ነብዩ አለይሂ ሰላቱ ወሰላም በአላህና በመጨረሻው ቀን ያመነች ሴት አንድ ቀን ከነለሊቱ የሚሆን ጉዞ አይፈቀድላትም ብለዋል ነብዩ አለይሂ ሰላቱ ወሰላም ሴቶችም አላህን ፍሩ ቤታችሁ ይብቃችሁ አቅምም ባይኖረው ምስኪን የሆነ ባል ይዛችሁ ብትቆዩ ይሻላችኋል ውጭ ሀገር ይቅርባችሁ ያለ ማህረም ማየት ሚዳ ላይ ተገላጾ መቅረብ ይቅርባችሁ ይሄ ጥያቄኛ መሐላችን ላይ መነሳት ያሳፍራል አልፎ ተርፎ ወንዶቹ እነሱ የሚልኩትን ገንዘብ እየበሉ ካርድ ያስሞላቸው ጊዜያቸውን በቪዲዮ በዩቲዩብና በፌስቡክ በኢሞ ያስጨርሷቸውና እዚህ ሲመጡ የአረብ ሀገር ሴቶች አይሆንም ብሎ ስማቸውን ያጠፋሉ አላህ የማይፈሩ ወንዶች የሰው ልጅ ከሞተ በኋላ በሶስተኛው ቀን ጥፍሩ መነቃቀል ይጀምራል በአራተኛው ቀን ጸጉሩ ይራገፍና ጭንቅላቱ ባዶ ይቀራል በአምስተኛው ቀን አእምሮ እንደ ቅቤ መቅለጥ ይጀምራል በስድስተኛው ቀን ቆዳው ጠቁሮ መላላጥ ይጀምራል በሰባተኛው ቀን የውስጥ አካሉ ሁሉ ይበሰብስና እጅግ በጣም መሽተት ይጀምራል በስልሳኛው ቀን ስጋ ሁሉ ሸሽቶ ብዙ አጥንቶች ብቻቸውን ይቀራሉ ይህንን መራራ እውነት እያወቅን ከኩራት ከስግብግብነት ከክፋት ከጥላቻ ከራስ ወዳድነት ከተንኮል ብንርቅ ይሻላል በነገሮች ሁሉ ትሁት እንሆን በሰዎች ሕይወት በጎ ተጽዕኖ ለመፍጠር እንትጋ ይህች የምናያት ሕይወት ከንቱ ናት ይህች ዓለም ጊዜያዊ ድንኳን ናት በዚህች ዓለም ሰዎች እርስ በርስ የሚተላለቁት ለሁለት ነገሮች ብቻ ነው ለስልጣንና ለሀብት ሰዎች ለስልጣንና ለሀብት የንጹሃን ደም ያፈሳሉ ሰዎች ለስልጣንና ለሀብት ከፈጣሪ ጋር ይጣላሉ